አንዳንዴ ጠንክሮ መስራት ብቻውን በቂ እንዳልሆነ የምትረዱበት ረጋ ያለ ምሽት አለ። በቃ ትደክማላችሁ። አንድ ትልቅ ዓላማ ኖሯችሁ ድምፃችሁን የሚሰማው ጠፍቶ ብቻችሁን የቆማችሁ ይመስላችኋል። እኔም ቢዝነስ ስጀምር ቀን ከሌት ለፋ ነበር። ግን አንድ የገረመኝ ነገር እኔ አይኔን ጨፍኜ ስተኛ ቢዝነሴም አብሮኝ ይተኛ ነበር። ሰዎች የሚፈልጉኝ በሬን ከፍቼ ስጠብቅ ብቻ ነው። ለምንድነው ዓለም እንዲህ የፈጠነችብኝ ብዬ ራሴን የምጠይቅባቸው ብዙ ምሽቶች ናቸው። ግን አንድ ሚስጥር ተረዳው። ቢዝነስ ማለት እኔ የምከፍተውና የምዘጋው በር መሆን የለበትም። እኔ በሌለሁበት ቤተሰቦቼ ጋር በምስቅበት ወይም እረፍት በምወስድበት ሰዓት እንኳን ደንበኞቼን በፈገግታ የሚቀበል ቤት ያስፈልገኝ ነበር። ያንን ቤት ገነባው። ያንን ባዶ ደብተር ወደ ዲጂታል ዓለም ቀየርኩት። አሁን እኔ ብተኛም ቢዝነሴ ለዓለም ክፍት ነው። ይህንን ድልድይ የሰሩልኝ ደግሞ በቃላት ሳይሆን በተግባር የሚያሳዩት የአይቴክ ልጆች ናቸው። የእናንተስ ህልም አሁንም በደብተር ላይ ብቻ ቀርቷል? ለቢዝነሱ ስኬት ማማ የሚሆን እንደዚህ አይነት ማራኪ ዌብሳይት ለመገንባት ኑ አብረን ወደ እውነታው እንቀይረው።